ሰላም ጤና ይስጥልኝ። ሁላችንም በቀን ውስጥ ልንሰራቸው ያቀድናቸው ከባድና ብዙ ስራዎች ይኖሩናል። ነገር ግን ስራው ሲበዛብንና ሲከብደን አእምሯችን ይጨናነቅና ወደ ስንፍና ይሸሻል። ቆይ በኋላ ሰራዋለሁ እያልን ጊዜያችንን እናባክናለን። ዛሬ ከባድ ስራዎችን በቀላሉ የምናቅድበትና ስንፍናን በ5 ሰከንድ ውስጥ ሰብረን የምንነሳበትን 3 ታላቅ የዓለም ሚስጥሮች አንድ ላይ አሳያችኋለሁ። የመጀመሪያው ህግ ኢትስ ዘ ፍሮግ ይባላል። ከባድ ስራን ማስቀደም። ብራያን ትሬሲ የተባለ ጸሐፊ እንደሚለው በቀን ውስጥ ካሉ ስራዎች ሁሉ እጅግ ከባዱ ሰነፍ እንድትሆን የሚያደርግህንና የምትፈራውን ስራ መርጠ በጠዋት መጀመሪያ ላይ አከናውነው። ጠዋት ላይ ጉልበትህና ትኩረትህ ከፍተኛ ስለሆነ ከባዱን ስራ በቀላሉ ትጨርሰዋለህ። ያ ሲሆን የቀሩት አነስተኛ ስራዎች ቀኑን ሙሉ እንደ ውሃ ይቃለሉልሃል። ነገር ግን ያንን ከባድ ስራ ለመጀመር አሁንም ካቅማማ እዚህ ላይ ሁለተኛውና ኃይለኛው ህግ ይመጣል። እሱም የ5 ሰከንድ ህግ ይባላል። መስራት ያለብህን ከባድ ስራ ስታስብ አእምሮ ሰበብ መደርደር ሳይጀምር በፊት በልብህ ቁልቁል ቁጠር። 5 4 3 2 1 ልክ አንድ ላይ ስትደርስ እንደ ሮኬት ተነስተ ስራውን አሁኑኑ ጀምር። አእምሮ ሰበብ ፈጥሮ ከተግባር ሊያስቆምህ 5 ሰከንድ ብቻ ነው የሚፈጅበት። ያንን ጊዜ ካሳጣኸው ግን ስንፍናን አሸነፍከው ማለት ነው። ሌላኛው ዘዴ የ2 ደቂቃ ህግ ይባላል። ህጉ እንዲህ ይላል። ማንኛውም ስራ ለመጀመር ስትሰንፉ ሙሉ ስራውን ለመጨረስ አታስቡ። ይልቁንም ያንን ስራ ለ2 ደቂቃ ብቻ ለመስራት ራሳችሁን አሳምኑት። ለምሳሌ ሙሉ መጽሐፍ ማንበብ ካልቻላችሁ ለ2 ደቂቃ ብቻ አንድ ገጽ ላንብብ በሉ። ቪዲዮ መስራት ከሰነፋችሁ ለ2 ደቂቃ ብቻ በሉ። ስለዚህ ነገን አትጠብቁ። ትልቁንና ከባዱን ስራችሁን አሁኑኑ ለዩ። ከዚያ 5 4 3 2 1 በሉና ለ2 ደቂቃ ብላችሁ ወደ ተግባር ግቡ። ስንፍና የሚጠፋው በማሰብ ሳይሆን ወዲያውኑ በመጀመር ነው። እናንተስ ዛሬ የትኛውን ከባድ ስራችሁን ለመጀመር ወስናችኋል? ኮሜንት ላይ ጻፉልኝ። ይህ ቪዲዮ ከጠቀማችሁ ላይክ ማድረጋችሁን እንዳትረሱ። ለተጨማሪ ቪዲዮዎች ቻናሉን ሰብስክራይብ ማድረግ እንዳትረሱ።